የጀመርኩት አልሄድም፣ የጀመርኩት ቆሞ ያስቸገራል፣ የጀመርኩት እኔ ጀምሬ ሌላው ባጠገብ ያለፈ ነገር ለምንድነው ያ ነገር? በህይወቴ ደግሞ እንደዚህ አይነት ክስተቶች ሲኖር ምንድነው መፍትሄው? ሰዎች የሚያደርጉት ነገር ምንድነው? የሚያልፉት ለምንድነው? ይሄን ሐሳብ እንዴት ነው የምታስቡት? ሰዎች እኔ ጀምሬ ከኔ በኋላ ጀመረ ሰው እኔን ስራ ከኋላ የጀመረ ሰው አጠገብ ያልፍ ሲል እኔን ያስቀረኝ ምክንያት ነው። እንዴት ነው ሰዎች በዚህ ነገር ላይ ማያስቡት? ለምንድን ነው ይሄን ነገር እንደ ተራ ነገር አድርገው የሚያዩት? በዚህ ነገር ላይ ግን በጣም በጥልቀት መታሰብ ያለበት ነገር ኋላ የተነሳ ቀድሞ ሲታይ ለምንድን ነው እዛ እናንተ ቀድማችሁ ያላችሁ ሰዎች በቦታ የቀራችሁት? ምንድን ነው ምክንያቱ? ይሄን ለምንድን ነው የሆነው? እናንተ ግን በዛ ነገር ላይ ግን አንድ ነገር ማስበው ነገር እናንተ ጀምራችኋል እንጂ አልሄዳችሁ። እነሱ ግን ጀምሮ መሄድ ላይ ናቸው። እናንተ ግን ጀምራችሁ እዛ ላይ ቆማችኋል። ቆሞ መሄድ አይቻልማ። የቆመ ሰው እኮ ቆሟል። ኦልሬዲ ስለቆመ መሄድ አይችልም። የጀመረ የሮጠ ሰው ነው እንጂ የሚያልፈው የቆመ ሰው የሚራመደው ሰው አይጋፋም። ቆማችሁ ነው የምትጋፉት እንጂ ተራምዳችሁ አይደለም የተጋፋችሁ። የቆመ ሰው ሁሉም ይጋፋል። የሚገፋ ሰው ይመጣል። የሚራመድ ግን ጥሎ የመሄድ አቅም አለ። ኦሬዲ መንገድ ላይ ስላለ እርምጃውም ወደፊት ስለሆነ ፊቱን ለመያዝ ስለሚቸኩል የፊተኛው ነገር ነው የሚያሳስበው። ግን እኛ ቆመን አጠገቡ ያለን ነው እንጂ የምናየው ፊቱን ነገር አይደለም። ለዛ ነው ከኋላ ያለው ሰዎች የሚያልፉን በብዛት። ለዛ ነው እኛ ቆመን ሰዎች የምራመዱት። ለዛ ነው የቆምን በወሬ ምክንያት አጠገባችን ያሳለፍን ያለ ነው። ምንድነው ምክንያቱ? ለምንድን ነው የቆምነው? ምን መሆን አለበት? ችግራችን እንዴት ነው ማሰብ ያለብን? ይሄ ተራ እና በጣም ቀላል ለዚህ ነገር መፍታት ነው። ሁሉ ጊዜ እናንተ ሲጀምሩ ለመጀመር እንደቸኮላችሁ ለመጀመር እንደከፈላችሁት ዋጋ ጀምራችሁ ምንም አይነት የሚያቆም ነገር አለመኖርን ማስቀደም አለባችሁ። መጀመር ለነገሮች ማስከጃ መንገድ ነው እንጂ መቆሚያ አይደለም። ጀመራችሁ ማለት አቆማችሁ አይደለም። ጀመራችሁ ሲባል አቆማችሁ መባል የለበትም። ጀመራችሁ ከተባለ ሄዳችሁ ነው እንጂ መሆን ያለበት። ጀመረና አቆመ የሚባል ነገር ከሆነ እጅግ በጣም ፈታኝ ነው። በህይወታችን ያለ ነገር የምናውቀው ነገር እንጀምራለን፣ እንቆማለን፣ እንሄዳለን፣ እንቆማለን። በዛን አጋጣሚ የጀመሩ ሰዎች አጠገባችን ያለፈ እያየን እንኳን በእነሱ እንጋፋለን። ለምን? ቆመን ስላለን እነሱ እየገፉን ያለ። መሄድ ባንችል መሄድ ከቻል መሄድ ካለን ከሄድ አያጋፉም። ነገር ግን ቆመን ካለ ማንኛውም ሰው ከፍትም በል ሰውም በል ለተለያየ እንስሳም ምንም በሉት ይገፋል። ህፃንም ይገፋል፣ አዋቂም ይገፋል። ምክንያቱም ቆማችኋል። ዘግታችሁ ነው የቆማችሁት። እነሱ ሲሄዱ እናንተ መንገድ ዘግታችኋል። ይሄ መሆን የለበትም። በህይወታችን የጀመርነው ለመጨረስ ነው እንጂ የጀመርነው ለማቆም አይደለም። ትላንት የጀመርኩትን ዛሬ ካቆምኩ ነገ ደግሞ ዛሬ የጀመርኩት ነገ እንደማቆም ምንም አይነት ዋስትና አይሰጠኝም እንደምጀምር። ምክንያቱም አቁሜያለሁ። ማቆምን ነው የለመድኩት እንጂ መሄድን አይደለም። በሁኔታዎች መሃል ከፊት ያለ አለ ሲጀምሩ ያገዛችሁ ሰዎች ጀምር ብሎ ያለ እንኳን ሲጀምሩ ምንም አይነት ኤክስፒሪየንስ አይሰጥም። ምንም አይነት ለእናንተ ኮንፊደንስ እንድኖር አያደርግም። ምክንያቱም ጀምሩ ነው እንጂ እነሱ ወሬ እንዴት እንደምንቀጥል አያስቡም። እዛን ጊዜ ግን እናንተ ኮንፊደንስ ወይ በራስ መተማመን ራሳችሁን ብቁ ካላረጋችሁ በስተቀር ወሬው ይመጣል ብላችሁ አስባችሁ ከሆነ እጅግ በጣም ተሳስታችኋል። ምክንያቱም ሰው ስለሆነ ሲጀምሩ አየና የሆነ ነገር ላይ ይቀናል። ሲቀና እናንተ እሱን የምትሰሙ ከኋላ ጀርባውን የምትከተሉት ከሆነ የላችሁ። እሱ ነው ችግራችን። ያስጀመረ ሰዎችን መከተል እጅግ በጣም ፈተና ነው የሚሆነው። አስጀመረ ማለት አንድ ሰው ስታርት ካለ ነገሩ ምንድነው መሆን ያለበት? ማደግ አለበት። መሆኑ በዛ ልክ ነው። አክሽን ካለ ፊልሙ ለመሰራት ነው እንጂ አክሽን የሚባለው ነገር ካሜራ እንዲቀረጽ ለካሜራ ሁሉ ነገር ከተዘጋጀ በኋላ ነው አክሽን ያለው። ከዛ በኋላ ምንድነው የሚመጣው? አክቱ ነው የሚመጣው። እኛ በህይወታችን አንዴ አክሽን ከተባል ጀምር ከተባል መሆን ያለበት መጀመር ነው እንጂ ጀምር ተብሎ መቆም እጅግ በጣም ዋጋ የሚያስከፍል ነገር ስለሆነ
የምንጀምረው ነገር እጅግ በጣም ተጠንቅቀን ማወቅ አለብን። የምንጀምረው ነገር ቀጣይነት ዋጋ አለው የለውም፣ የሚያስኬዳል አያስኬድም፣ መንገድ ላይ ሊያቆም ይችላል አያቆምም የሚባለው ነገር ከመጀመራችን በፊት ፊልሙ ከመሰራቱ በፊት ዳይሬክተር አለ፣ ፊልሙን ደግሞ ተዋናይ አለ፣ ፊልሙን ደግሞ ማይክ ያዥ አለ፣ ካሜራማን አለ። ይሄ ሁሉ ሳይታሰብ ዝም ብሎ ካሜራ ያለ ሰው አክሽን ተብሎ አይጀመርም። ሁሉ ነገር መዘጋጀት አለበት። ዳይሬክተሩም አሁን መኖር አለበት፣ የፊልም ፕሮዲውሰሩም ካራክተር የሚሰራው ተዋናዮቹም መኖር አለበት። ሁሉም ነገር መዘጋጀት አለበት። በባዶ ላይ አክሽን አይሰራም። አክሽን ያለ ሁሉ ፊልም ሰሪ ነው ማለት አትችሉም። ጀምር ያለ ሁሉ መንገድ ያሻግራል ብላችሁ እንዳታስቡ። እጃችሁን የያዘ ሁሉ አይጥለኝም ብላችሁ የምታምኑት ከሆነ ተሳስታችኋል። ይሄ ማለት የኛ ህይወታችን እንደ ሀበሻ ትልቁ ስህተት ሌላ ሰው ይመጣና ያግዘናል፣ ከኋላ መጥቶ ይደግፈናል፣ ቤተሰብ ይደግፈናል፣ ብራዘር ወይም ሲስተር ወይ ጓደኛችን ይደግፋል ብለን ማሰብ ነው። በእነሱ ላይ ተንተርሰን መኖርን ነው ትልቁ ፈተና ይሆናል። ራሳችን ላይ ግን ያለን ጉዞ ፈታን የሚያደርገን ነገሮችን አላየንም። መንገድ ላይ ወተን ብቻ ቆመናል እንጂ መንገዱ ምን ይመስላል፣ ስለ መንገዱ ደህንነት እንዴት እናውቃለን፣ ከመንገዱ ላይ ምን አይነት መሰናክሎች ሊደርሱን ይችላል ብለን አላሰብንም። እና በዚህ ቪዲዮ ላይ አንድ ነገር እኔ ማስተውለው ነገር ይሄን ማለት እኔ ለእናንተ ከመናገር በፊት ያስተዋልኩት፣ ያወቅኩት፣ የተረዳሁት ነገር ብዙ ጊዜ ሲሄድ ሰዎች ከሚሄድ ሰው ጋር አይደለም ቻሌንጁ፣ ከቆመ ሰው ጋር የሚጋጩት ሰዎች የሚሄድ ሰው የሚጋጨው ከቆመ ሰው እንጂ ከሚሄድ ሰው ጋር አይጋጭም። ምክንያቱም እሱም ወደፊት እየሄደ ነው፣ አንተም ወደፊት፣ ሁላችንም እየሄድን ያለን ወደፊት። ምን ለመሆን ፊተኛው ጋር ነው መድረስ ያለብን እንጂ እሱን ያለፍነው አንድ ስቴፕ አልፈን ወደ ኋላ ተመልሰን ወደ እሱ የምንመጣ ከሆነ እሱ አያወራም፣ አያስኬድም። ያለብን ነገር ችግሩን ምን መሆን አለብን መፍታት። የምንፈታው ምንድነው? ወደ ችግሩ ስንር እንጂ ችግሩን ከሸሸን ችግሩ እንደ ሪከርድ ሆኖ እየተመዘገበ ይመጣል። ያለፈውን ነገር መርሳት ያለብን የፊተኛውን ስናስብ ነው እንጂ ከፊት ሆኖ ወደ ኋላ የምናስብ አይነት ሰዎች ከሆን ፊተኛው ኋላው ነገር መቼም እየመጣ ይረብሸናል። እየመጣ መረብሽ አይነት ከሆነ ያን በዛ ስሜት የምንረብሽ ሰዎች ከሆን ይሄ ወደፊት የመሄድ ምንም አይነት ዋስትና የለም። መሄድ እንኳን አንችልም። እግሩ ተይዟል፣ ከኋላ ነገር ተይዟል። ስለዚህ መሆን ያለብን ከፊት ያለውን ጭጋግ፣ ከፊት ያለውን ደመና ጠርጎ የሚያሳይ ስንነሳ እኮ ማለዳ በጣም ምርጥ ናት። የማለዳ ብርሃን አይታችሁ ከሆነ እጅግ በጣም ውብ ናት፣ ማራኪም ናት፣ ደስ ትላለች። በማለዳ ጀምራችሁ ከሰው በፊት ጀምራችሁ ከሰው ኋላ የሚያደርግ ነገር ካለ እሱ የተመታ ይሁን። በህይወታችሁ ማሰብ እንዳታስቡ፣ ወደፊት እንዳትሄዱ የሚያደርግ ነገር ጀምራችሁ እንጂ ያልጨረሳችሁት ህይወት ነው። ሰዎችም አያምንም። አንድ ጀምራችሁ ካቆማችሁ ሌላ ጊዜ ሰው እናንተን አያምንም። ለምን? ጀምራችሁ እንኳን አላሳካችሁ። አንድ ጊዜ ጀምራችሁ ማለት ጀምራችሁ ከመጀመራችሁ በፊት ነው እንጂ ማሰብ ያለባችሁ ጀምራችሁ አይደለም ማሰብ ያለባችሁ። ጀምራችሁ ነገር ከነገር አይደለም ብላችሁ ከምትሉት ከኋላ ሌላ ሰው ጋር መጠቆሚያ ከምትሆኑት ወይም አለመጀመር ወይም ጀምራችሁ መሄድ ነው። አንደኛው መሄድ ወይ አለመጀመር ምክንያት አለው። ምክንያቱም ጀምራችሁ መንገድ ላይ ካቋረጣችሁ ሌላ ሰው ማያምን እሱ እኮ በዚህ በፊት ይሄን አድርጎ አልተሳካም አቁሟል። ስለዚህ ከአሁን በኋላ ምንም አይነት ለሱ የምንሰጠው ሪስክ የለንም፣ ምንም አይነት ዋስትና አይኖርንም። ስለዚህ መሆን ያለበት ከዚህ ሰውዬው መራቅ ነው፣ እጃችን ማንሳት ነው። ያ ነው። እኛ እኮ ያየነው ነገር እኮ ቤተሰቦች እጅግ ፈታኝ ነው። ፊተኛውን አይደለም ያየን ያለነው፣ ጭጋጓ ብቻ ናት። ከፊት ያለችው ሰዎች መነጽር ሲያደርጉ አይታችሁታል። መነጽራችን ላይ የሚወርደው ጫጋ የመነጽሩ ዳመና ከላይ የሚለብሰውን ዳመና መነጽሩ ላይ ካረፈ መነጽሩ ወደፊት እንዳያይ ይጋርደናል። ጭጋጉ ከጋረደ መነጽሩን ማየት አንችልም። የግድ ጭጋጉን ከምንጠርገው መነጽሩን ብናወጣ ይሻላል፣ ይበልጥ ያሳየናል። መነጽሩንም አርገን ጭጋጉንም ሁለት ስራ ከመሆን አንዱን መነጽር ማንሳት ትልቁ ነገር። ከፊት ያለን አንድ ትልቅ የሆነ ችግሩ ላይ ሆነን ከምንታገል ችግሩን አንድና ለመጨረሻ ማንሳት ለህይወታችን ትልቁ ስኬት ነውና
በዚህ ቪዲዮ ላይ እጅግ በጣም ምርጥና ማራኪ የሆነ ነገር እንደተቀበላችሁ እናምናለን። እወዳለሁ።